እኔ ሚስት እፈልጋለሁ። እናንተ ገርሰን አሜሪካ ቪዛ ነው ሚስት ነው የምትፈልገው? አሜሪካ ነው ሚስት የምፈልገው? ቪዛ ነው እንደ የምትፈልገው ነው ሚስት ነው? መጀመሪያ ቪዛዋን ነው የምፈልገው። ከዛን ከተፋቀርን ከተዋደድን አብረን እንቀጥላለን። ከ60 ዓመት በላይ ከ70 ዓመት በላይ ከፈለክ ግን ነጭም አበሻም ላገናኝ ይችላለሁ። እድሜያ የቀረውን እድሜያቸውን ከወጣት ጋር አሳልፈው መሞት የሚፈልጉ ለምናዋጭያቱን አንተ 70 ዓመት ያለ ሴት ዳይፐር ይቀይር ነው የምትይው? ኧረ ፈልጉልኝ። 70 ዓመት ግን አልፈልግም። ጂጂ ለምን አለ ነው ጂጂ በእናት ሄልፕ አርጋት በእግዚአብሔር ጂጂ እናናጣበት ስሙ የጀርመን ይሁን በጀርመን ትገባና ቀስ ብሎ ወደኛ ትመጣለህ። እኛ ደግሞ እዚህ እናፈላልግላለን። ሩም አቀባበል ትችልበታለች። ጂጂያችን ደግሞ አቀባበል እግዚአብሔርን አንደኛ ናት። ጥርስህን ፍቃ ጥፍርህን ሞርዳ እግርህን አጥባ ወንድ እንክብካቤ ዘጭ ነው። ጂጂ እኮ የልጇ እኩያ ነኝ። ምንድን ነው መራርክም እንዴ? አይ 70 ዓመት ምናምን አልፈልግም። አይደለችም 40 ምናምን ገና 45 ናት። 70 ዓመት አልፈልግም ብሎ አልሰምተሻል? ጂጂ የሚለየው እንደሌላ አይደለም። የጂጂ ይለያል። ሌላ ሰውን ቢሆን ብሎ ይቀበልህና ምግብ ጠቅጥቆ አልጋ ላይ ያስተኛል። ይህን ጣፋጭ በአሜሪካ ምድር ማለት ነው። በሽታ ነው የሚለቅብህ። ጂጂ ግን ታጥባለች፣ ትቀቅላለች፣ ትሞርዳለች። አይ ቱርኬዳ ታድሷል። የታደሰ ረብ ዘመድን እንደዚያ ትነግራች። ኧረ በእናትህ እኮ ማማን አነሳው እኔ ጂጂን እወዳታለሁ። አታነካኩኝ። እኔ ጂጂ በጣም ለእኔ እንዴ ሞዬ የረሳሁት ነገር ቡታንታ ይገዛልሃል፣ ካልሲ፣ ጥርስ ብሩሽ ይገዛልሃል። ጂጂ ይሻላለች። እኔ እውነቱን እንክብካቤዋ ነው። እሷ እኮ የዋህነቷ እኮ እንክብካቤዋ በቃ ትንከባከባለህ። ሽጎራው ከሌላ ይሆናል፣ ቪዛው ከሌላ በቃ አንድ ላይ አድርገህ ዋናው እግር መግባቱ። እንዲሁም የ70 ዓመቶች ይሻላል እኮ ምን እንደምታደርግ ታውቃለህ? ሲወርቁ ቪዛ የወደቀ ብለህ ነው የምታነሳቸው። ትቀልዳለህ። ምትባል ታውቃታለህ? ለምን እንትናለመንሱር እኮ ኑሮ ሰርጅን ነው ምናምን የምትባለው ጫርቱ ግን ችግሩ እሱ ደግሞ እንትን ነው ሮምዬ። እሷ ደግሞ ችግሯ ምንድን ነው? 3 ቀን በር ዘግታበት 10 ቀን ስራ ታድራለች። ውጭ ከወጣ ደግሞ ናይንዋን ወይኔ ሞዬ ያቺ ሀገር በጣም ነው የበደለችክ። ፈልጋታለህ። እንቁርቲም እዛ ናት እኮ። እንቁርቲ ማናት? ግን እሷ አጠር ብላ ወይኔ እሷ እናቴ ስትናደድ በዛ እጇ አንዴ በጥፊ ብትልክ እንትንክ ይናጋል። ጫልቱ ነው የምትሻለው። እንቁርቲ በዛ እጇ በጥፊ ብትልክ እቃ ይጣመማል። እሷ አትወቃት እቃ ይጣመማል። እቃን ካልፈለግ ግባበት እሷ ቤት እንትና ጫልቱ ትሻላለች። እኔ ሚስት እፈልጋለሁ ሮሚ። እናንተ ሀገር ካገኘ የእናንተ ሀገር ሳይሆን አሜሪካ